የበዓል ጊዜ ወጪ አመቱን ሙሉ ገንዘብ አጠራቅመዋል። ክሪስማስ ሲመጣ ግን ወጪ ይበዛል። በዚህ የበዓል ጊዜ ቤት መግዛት አይታሰብም ብለው የሚሉ ሊኖሩ ይችላሉ። ግን ይህ ጊዜ በእርግጠኛ የመነሳሻ መድረክ ሊሆን ይችላል። እውነቱ እንዲህ ነው። ዲሰምበር ወጪ ብዙ የሚወጣበት ወር ነው። አብዛኛው ሰዎች ቤት የመግዛት ፍላጎታቸውን ያቆሙታል። የሚቀጥለው አመት ሲጀምር ግን ይህ ግለሰብ ብዙ የመዘጋጃ ወራትን አጥተዋል። ተመልሰውም ገበያ ላይ ሲወጡ የቤት ዋጋ ከፍተኛ ሆኖ ይጠብቃቸዋል። አንዷ ነርስ የሆነች ክላይንቴ ባለፈው ዲሰምበር ቤት መግዛት የምችል አይመስለኝም ብላ ነገረችኝ። እኛም ክሬዲቷን ፈተሽን፣ ትንሽ የቁጠባ ግብ እቅድ አወጣንላት። ማርች ሲደርስ እሷ ምንም አልተጨነቀችም። በቅድሚያ ፕሪ-አፕሩቭ ተደርጋ ስለነበረ ያለምንም ጭንቀት በዓሉን በደስታ አሳልፋ ቤት ለመግዛት ተዘጋጅታ ነበር። እቅድ ማውጣት ምንም አይነት ወጪ የለውም፣ ግን ሁሉንም ያድናል። ጊዜን፣ ገንዘብን እና የአእምሮ ሰላምታን። የግዴታ አሁን ቤት መገዛት አያስፈልግም። አሁን መዘጋጀት ብቻ ነው የሚያስፈልገን። እድል ሲመጣ ዝግጁ እንሆናለን። የበለጠ ለመረዳት ይደውሉልኝ።